ቃልዲስ ፖድካስት ትዝታውን በድምጽ ትዝታውን በድምጽ ሙዋዘጥ ዘፌርማታ ተመልሰናል አድማጮቻችን። ያደመጣችሁ የምትገኙት በኤፍኤም ፍሪኩዌንሲ 102.0 ጅማ ዩኒቨርሲቲ ማህበረሰብ ተኮር ሬዲዮ ጣቢያ ነው። ፕሮግራማችን ሙዋዘጥ ዘፌርማታ የተሰኘው ዘውትር እሁድ ከ5 ሰዓት እስከ 6 ሰዓት ከ30 ድረስ የምታደምጡት በልዩነት በተመስጦ በጉጉት በትርክትም እንደዛው ነው። እንደገና ደግሞ ስቶሪ ጭብጥ ላይ መሰረት ሲያደርግ እነዛ ነባር ቴክስቶች የያዟቸውን መሰረት አድርጎ ነው። ግን በዘመናዊ ለዘመናዊ አንባቢና ለዘመናዊ ስነ ጽሁፍ የሚሆን አውድ ይዞ ተነስቷል ነው። አብዛኛው እንዳልከው መሀልይን ያጣቅሳል፣ የኢዮብንም ያጣቅሳል። ብዙ ሰቆቃዎችንና የጥበብ ስራዎችን ነባር ቴክስቶች ውስጥ ያሉትን ነገሮች ያጣቀሰ ነው የሚፈሰውና ምናልባት የአቀራረብ ልዩነት ያስፈልገው ይሆናል ለዚህ ዘመን አንባቢ ከሚል የመነጨ ነው እና ተሳክቶም እንደሆነ አልተሳካም እንደሆነ ከአንባቢያን ጋር የምናደርገው ውይይት ይሆናል። እሺ ሸጋ ጭብጡ መጽሐፉ በሶስት ክፍል ተከፍሏል። አንደኛው ብሉይ ነው፣ አንደኛው ሐዲስ፣ ከዛ ደግሞ ያለ 3 ክፍል ነው ያለውና እንደው እንደምናየው መጽሐፉም እንደሚነግረን ከሆነ ብሉይ ላይ የነበሩትን ነገሮች ይዳስሳል፣ ያትታል አይደል? መተላለፍ የፈለገው ነገር እንደዛ ነው ወይ? አይደለም። የዛ አንድ ካራክተር ያቺ ገጸ ባህሪ አንድ የተነሳበት ከራሱ ከገጠመው የግል ገጠመኝ ተነስቶ የሰራቸውን ስራዎች ሲከፍል ነው። እንደ ብሉይ የሚያየው የህይወት ፓርት አለው፣ እንደ ሐዲስ የሚያየው የህይወት ፓርት አለው። እንደገና ደግሞ እንደ ሐዋርያት ስራ አይነት የተከታዮች መቀጠል አይነት ነገር አለው ስራው። ስለዚህ በሶስቱ ቢከፈል የተሻለ የማቅለያ መንገድ ይሆናል። እሱም ቢሆን ግን ከነባሩ ቴክስቶች እነዛ አባቶቻችን ሲጠቀሙበት ከነበረው የአጻጻፍ ስልት ጋር ቀጥታ ግንኙነት እንዲኖረው ተደርጓል። ምክንያቱም በሊትሬቸር በኩል ወደ ኋላ መለስ ብሎ መመልከት ቋንቋንም ጭብጥንም ቅርጽንም ያካተተ አንድ መዳረሻ ይኖራል ተብሎ ስለሚታሰብ ነው እና ምናልባት እኛ የዘመናዊ አጻጻፍ ሲባል ብዙዎቹ ወደ ዘመናዊ ደራሲያን የሚተካከልና የሚነጻጸር ስራ ለመስራት ነው ትኩረት የሚያደርጉት። ግን ይሄ ዘመናዊ ሊትሬቸር ወደ ኋላ ቢመለከት ብዙ አንጡራ ሀብቶች አሉን የሚል ጥቆማም እንዲኖረው ታስቦ የተሰራ ቅርጽ ነው እንጂ ሌላ ቀጥተኛ መተራጎሚያ ኖሮት አይደለም። ከአንድ ካራክተር ባህሪ ተነስቶ ነው ብሉይን የሚያጣቅሰው፣ ሐዲስንና ሐዋርያት ስራን የሚያጣቅሰው። ሸጋ ከዚህ ጋር ተያይዞ አሁንም መለስ ስላርገህና ስለ ረድ ሰርዌ መጽሐፉን ምላሽ የሰጠበትም እንትን አለው አይደል ውስጡ ላይ? እሷን ትንሽ እስቲ ባንተ አንደበት ብትነግረኝ ደስ ይለኛል። ይሆናል ሲዘጋጅ ነበር በይበልጥ በሁለቱ መጽሐፎች ላይ ይሄ ያልከው ካራክተር ሲዘጋጅ ነበር ለዚህ ስቶሪ መደምደሚያ እና እነሱ ብዙ ፎከስ አያደርጉም። ሁለቱ መጽሐፎች ረድ ሰርዌ ላይ ፎከስ አላቸው፣ ሰፊ የሆነ ቦታም ጊዜም ተሰጥቶት ትመለከታለህ። እዚህኛው ላይ ግን ጥቁምታ ያኛውን ያለፈውን መጽሐፍ ለማገናዘቢያነት ጥቁምታ ሆኖ ነው የሚያልፈው። አንድ ቦታ ላይ ብቻ ነው ስሙ ሲጠራ የምንሰማው እና ያቺ የህይወት
አውዱ የተከተለው መንገድ ምናምን መጨረሻ ላይ ለዚህ ሀገራዊ አስተዋጽኦ መሰረት ይሆናል ተብሎ ስለሚታሰብ እና አይ ቲንክ የሬድ ሰርቬይ ጉዳይ እዚህ ጋር ይጠቃለላል ማለትም አይደለም። ምናልባት በሚቀጥሉት ስራዎች ውስጥ ሁሉ ለማንሳት ይቻላል። እኔ ባልችል ሌሎች ሰዎች ደግሞ አንስተው በዛው በጥንካሬው መንገድ እንደገና በጅተው ሊያቀርቡ የሚችሉበት እድል ሊኖር ይችላል። ግን ደግሞ የራሱን ሚሽንም ያጠቃልልና የጨረሰም ይመስላል እና ምናብ እንዳልነው ነው። ህግ አይገዛውም፣ ድንበር አያግደውም፣ ጊዜ ደግሞ አይማርከውም። እንደተፈለገ ተነስቶ እንደተፈለገ ሊሰራ የሚችልበት ሪዝን አውት በማድረግ እድል አለ እና እንግዲህ መደምደምም አለመደምደምም አይቻልም። አሪፍ ነው። አሁንም ትንሽ ሳብል አድርግና አንዳንድ ነገሮችን ላውራ። በሐሰተኛው በእውነት ስም ላይ መታሰቢያነቱ የተቀመጠበት ጽሁፍ አለ አይደል? እሷ ነገር በጣም ብዙ ሰዎችን የምታነጋግር ጉዳይ ናትና ፍልስፍናዋም ጥሩ ነገር አላት። ትንሽ ነገርን አሌክስ። ያው ለደራሲ ካራክተሮቹ ፈጣሪ የሆነውን ያህል ዓለማዊ ይሄ ደግሞ የምንመለከተው የእውነታው ዓለምም እንደዛው ደራሲና ኤዲተር አለው። እንደው ዝም ተብሎ አይደለም እና የመጽሐፉ ጭብጥ የዚህን ዓለም ገዢ የመካድና የመኖሩን የመጠራጠር ጉዳይ ስላለ ካራክተሮቹ ደግሞ ይህንን ለማጣቀሻነት ለማሳያነት ሲሉ ደራሲያቸውን ካራክተሮቹ ደራሲያቸውን ክደው መሞቱን የሚያውጁበት አንድ ፓርት አለ። ያ ፓርት ያ መታሰቢያነቱ ምናምን የሚል ነው። በእርግጥ እንደ መጽሐፉ ትክክል ቢሆንና ካራክተሮቹ እንደሚያውጁት ቢሆን ኖሮ እኔ የለሁም ማለት ነው። እኔ ከሌለው ደግሞ እነሱም የሉም ማለት ነው። ይሄ ዓለም አውዱም ልክ እንደዛ ነው የሚል ማጣቀሻነት አለው። እግዚአብሔር ልክ ኒቼ አሁን እግዚአብሔር ሞቷል ብሎ ሲያውጅ የት ሆኖ ነው እሱ አይደል? በእግዚአብሔር እየተጻፈ ነው እኮ ህልውናውን እያረጋገጠ የመጣው መጨረሻስ ላይ። ከዛስ እሱ ሲያውጅ በእርግጥ ልክ እንደ ካራክተሮቹ ደራሲያቸው ላይ የሚያውጁት ወጃ ነው እዛ ጋር ያለው እና ያንን ማጣቀሻ ማገናኛ ይሆናል፣ ማተራጎሚያ ይሆናል ተብሎ የገባ ነው እና አይ ቲንክ ውጤት የሚያመጣ ይመስላል። አንዳንዶቹ በጥሬው ተረድተው የደነገጡ አሉ። አለማየሁ የለም፣ አለማየሁ ሞቷል፣ ይሄ መጽሐፍ ለሱ መታሰቢያ ይሆናል ምናምን የሚል ወጃ ካራክተሮቹ ሲያውጁ የደነገጡ ሰዎች አሉ። እንደ ጥሬ መረጃ ተቀብለውት ማለት ነው። ያ ግን ለማተራጎሚያነት የገባ ነው እና ውጤት የሚያመጣ ይመስለኛል። ከመጽሐፉ ዋና ጭብጥ ጋር ሊተራጎም የሚችል የመጀመሪያው አይ ቲንክ መጽሐፍ እንደዚህ መታሰቢያነት አስቀምጦ መታሰቢያው ጭብጡን ሲመራው ወይም ለጭብጡ መተራጎሚያ ሲሆን ይሄ የመጀመሪያው መጽሐፍ ይመስለኛል። ወደፊት ይቀጥላል አይቀር። ምክንያቱም ወጣቶቹ እየተቀበሉ በየራሳቸው ምናብ ዋናው ነጻነት ነው። የሚጽፍ ሰው ነጻነት እንዲኖረው ያሻል። የኛ ሊትሬቸር አስቸጋሪ ነው። የምንፈልገውን ብቻ ጻፍ የሚሉ ሰዎች አሉበት፣ የሚሉ ሁከተኞች አሉበት፣ የሚሉ ሞገደኞች አሉበት። እኛ የምንፈልገውን ካልሆነ ሌላ ነገር ተጽፎ ማየት አንፈልግም የሚሉ ሰዎች ያሉበት ሀገር ነው። እሱንም ተዳፍሮ ቢሆን አንድ መንገድ ቀዶ ለወጣቶቹ እንትን መሆኛ ይችላል። አንድ መንሰራፊያ እና ሊትሬቸሩን ነጻ የሚያወጣ አንድ መንገድ ይሆናል ብለን ስለምናስብ ነው። መሳካቱን አለመሳካቱን አሁንም ከአንባቢዎቹ ጋር በመወያየት የምንደርስበት ጉዳይ ይሆናል። መልካም አሌክስ፣ እንግዲህ አንዳንድ ነገሮችን አንስተናል፣ ትንሽ ተጫውተናል። ጊዜህን ሰውተህ እንዲሁም ደግሞ ካለህ ነገር ላይ ቀንጭበህ ለአድማጮቻችን ጊዜ ስለሰጠ ከልብ እናመሰግናለን። አመሰግናለሁ። እኔም አመሰግናለሁ። ወደ ጅማ የመምጣት ህልም አለኝ፣ ፍላጎት አለኝ። አንድ ቀን ደግሞ እዛው ስቱዲዮ
ተገናኝተን ከጅማ ህዝብ ጋር የምናወራበት እድል ይኖራል ብዬ አስባለሁ። አሪፍ ቆንጆ እንግዲህ ፕሮግራሞች ይዘጋጃሉ ብለን ተስፋ እናደርጋለን። ጥሩ አዎ እንደሱ ይሆናል። አዎ ልክ ነው። እናመሰግናለን። እሺ ጌታዬ እኔም አመሰግናለሁ በጣም። እሺ መልካም ውሎ እንዲሆንልህ ተመኘን። ቻው። አሜን ቻው። እሺ ቃልዲስ ፖድካስት ትዝታውን በድምጽ ትዝታውን በድምጽ